ተኝተው አያውቁም ለረመዳን ቢሆን እንጂ اللهم بارك لنا في شعبان وبلغنا رمضان ይሉ ነበር ነብዩ አለይሂ ሰላቱ ወሰለም ሻዕባንን በረካ አድርግልን ረመዳንንም አድርሰን ብለው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር ረመዳን ደርሰው መጾምን መቆየትን በህይወት የተመኙት ለረመዳን ብቻ ነው ነብዩ አለይሂ ሰላቱ ወሰለም ከዚህ የምንገነዘበው ትልቅ እውነት አለ ረመዳን ነብዩ አለይሂ ሰላቱ ወሰለም ልብ ውስጥ ያለውን ግዝፈትና ያለን ምን ያክል ይጓጉለት እንደነበር እናያለን ሰለፎቹም ከነብዩ አለይሂ ሰላቱ ወሰለም በኋላ የመጡ ሰሃቦችና ከነሱም በኋላ ያሉ ደጋግ አላህ ባሮች اللهم بلغنا رمضان ይሉ ነበር 6 ወራት ያክል ጌታችን ሆይ ረመዳንን አድርሰን ይላሉ ለሚቀጥሉት 6 ወራት ደግሞ ምን ይሉ ነበር اللهم تقبل منا رمضان ረመዳንን ተቀበለን ይሉ ነበር ነብዩ አለይሂ ይሉ ነበር እነኚህ ደጋግ አላህ ባሮች ማለት ነው فلذلك رمضان ትልቅ ወር ነው አላህ Subhanahu Wa Ta'ala ትልቅ ክብር የሰጠው ወር ነው ሁሉም መخلوقات እኩል አይደሉም አላህ Subhanahu Wa Ta'ala አበላልጧል ከሰዎች አንቢያዎችን አብልጧል ከአንቢያዎች ረሱልን አለይሂ ሰላቱ ወሰለም ትልቅ ክብር ሰጥቷል ከቦታ ሐረምን አክብሯል ከወራት ደግሞ ረመዳንን ትልቅ ቦታ ሰጥቷል አላህ Subhanahu Wa Ta'ala ለረመዳን ክብር ቁርአን መውረዱ ብቻ በዚህ ረመዳን ትልቅ ክብሩ ነው شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان الله سبحانه وتعالى من دون ميلو رمضان يهور قرآن يوردبت ورنا إلى الله سبحانه وتعالى قرآن يسو لجوج ممريا هداية يهونه مصحف يوردبت ور رمضان يلوت ورنا رمضان ራሳችንን የምናንጽበት ለትልቅ ስብዕና ራሳችንን የምናጭበት لعلكم تتقون ብሎ አላህ Subhanahu Wa Ta'ala ግቡን በግልጽ ያስቀመጠበት ወር ነው አላህን ትፈሩ ዘንድ ነው ጾም የተደነገገው ይላል አላህ Subhanahu Wa Ta'ala በምንጾምበት ጊዜ spiritual upliftment መንፈሳዊ ከፍታን እናገኛለን ቁሳዊ ከሆነ ነገር ርቀን ነፍሳችንን ከፍ የምናደርግበት ሩሃችንን የምናጸዳበት ወር ነው ኢንሻአላህ ሁላችንም አላህ Subhanahu Wa Ta'ala ያግዘን የበለጠ ተጠቅመን ከዚህ ረመዳን የተሻለ ስብዕና ይዘን የምንወጣ ሰዎች አላህ ያድርገን የቁርአን ወር ነው ከቁርአን ጋር መገናኘት አለብን የተውባ ወር ነው ወደ አላህ መመለስ አለብን የዱዓ ወር ነው በጣም ዱዓ ማድረግ አለብን ዓለማችን ዱዓ ያስፈልጋታል ወደ አላህ በመመለስ የማናችንን ዱዓ አላህ Subhanahu Wa Ta'ala እንደሚሰማናቀም አንድ የአላህ ባሪያ በጣም ብዙ ነገር ሊያመጣ ይችላል ዱዓ ሙስተጃብ ከሆነ ትልቅ ነገር ነውና ነብዩ አንድ ሳሊም የሚባሉ ትልቅ ሰሃቢ ታቢዒ የሚሉት ነገር አለ አላህ Subhanahu Wa Ta'ala ባሪያውን የሚረዳው على قدر نيته ነው ይላሉ በንያው ልክ ነው አላህ Subhanahu Wa Ta'ala የሚረዳው አላህ Subhanahu Wa Ta'ala አንድም ባሪያ የሚረዳው በንያው ልክ ነው ንያው ትልቅ ከሆነ በንያው ልክ አላህ Subhanahu Wa Ta'ala ሁኔታዎችን ያመቻችለታል ንያችንን ከፍ እናድርግ ሂማችንን ከፍ እናድርግ አላህ Subhanahu Wa Ta'ala ይቀበለናል ኢንሻአላህ ትልቅ ደረጃ ያደርሰናል إن الله لا يضيع أجر المحسنين መልካም የሚሰሩ ሰዎችን ምንዳ አላህ አያጠፋም ክፍያችን ያማረ ይሆናል ኢንሻአላህ ለዛሬ ይህን ያክል ካልኳችሁ ኢንሻአላህ ጀዛኩሙላሁ ኸይራን ሰላም አለይኩም ወራህመቱላሂ ወበረካቱ በአንድ ወቅት ባሪያ አገልጋይ ነበረው ንጉር አገልጋይ ነበረው ታዲያ አቡ ዘር ምን አለው የነ ሰውዳ አንተ የንጉር ልጅ ሆይ አለው ያ አገልጋይ ወደ ነብዩ አለይሂ ሰላቱ ወሰለም መጣና አቡ ዘር እኮ እንዲህ ብሎ በእናቴ ሰደበኝ አላቸው ነብዩ ሰለላሁ ዐለይሂ ወሰለም አንተ አቡ ዘር ሆይ እናቱን አንስተህ እንዲህ አልከው እንዴ ኢነከ ሙን ፊከ ጃሂልያ አንተ ውስጥ ድንቁርና ያለብህ ሰው ነህ አሉት ነብዩ አለይሂ ሰላቱ ወሰለም እንዴት ሰውን በቆዳው በዘሩ አንስተህ ትናገረዋለህ እንዴት ሰውን በሰውነቱ አታከብረው ነው መልእክቱ إنك مرء فيك جاهلية إسلام القبام أرسلتنكم دنقرنا اللبن مالتنا إنك مرء فيك جاهلية كذام أسكتلوا منالو الله سبحانه وتعالى بجاتشو كنا انتصر ያደረጋቸውን ሰዎች እዘኑላቸው ከምትበሉ ታብሏቸው ከምትጠጡ ታጠጧቸው
ከሚችሉት በላይ ስራ አትዘዟቸው፣ ካዘዛችኋቸው እርዷቸው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሁሉም ማህበረሰብ ውስጥ ያለን ችግር በመፍታትም አዛኝ ነበሩ ዓለይሂ ሰላቱ ወሰላም። አይሻ ረዲየላሁ ዐንሃ ወደ ዑስማን ብን መዝዑን የሚባል ሰሐቢ ቤት ስትሄድ ሚስትየዋ ራሷን ጥላ ታገኛታለች። በቃ ምንም አለባበሷ ሁሉም ነገሯን ራሷን ጥላ ታገኛታለች። ምን ነው ያ እኽታ ምን ሆንሽ ትላታለች። ምን ነው እንዲሆንሽ ራስሽን ጣልሽ ስትላት አይ ዑስማን ብን መዝዑን እኮ የሱሙ ነሃራ ወየቁሙ ሌይል፣ ሌሊቱን ቀኑን ሲጾም ይውላል፣ ሌሊት ደግሞ ሲሰግድ ነው የሚያድረው፣ እኔን ዘወር ብሎ አያየኝም አለች። አይሻ ረዲየላሁ ዐንሃ ይህንን ወሬ ስትሰማ ለነቢ ሰለላሁ ዐለይሂ ወሰለም ሄዳ ነገረቻቸው። ዑስማን ብን መዝዑን እንዲህ ያደረገ ነው፣ ሚስትየዋ እንዲህ ብላ ነግራኛለች። ነቢዩ ሰለላሁ ዐለይሂ ወሰለም አስጠሩትና ዑስማን ብን መዝዑንን ጠየቁት። ያ ዑስማን እኔ አይደለሁም እንደ አርአያ አሉት ነቢ ሰለላሁ ዐለይሂ ወሰለም። እኔን አይደለም እንደ የምትከተለው? አዎ ያ ረሱላላህ እርሱን ነው የምከተለው። ታዲያ ቀኑን ጾመህ ሌሊቱን ደግሞ እየሰገድክ ነው እንደምታድረው? አዎ እንደዛ ነው የማደርገው አላቸው ዑስማን ብን መዝዑን። ነቢዩ ሰለላሁ ዐለይሂ ወሰለም ላ ተፍዐል፣ እንዲህ አታድርግ፣ ኢነ ሊጀሰዲከ ዐለይከ ሐቀን ወኢነ ሊአህሊከ ዐለይከ ሐቀን ፈአዕጢ ኩለ ዚ ሐቅን ሐቀህ። ነቢ ሰለላሁ ዐለይሂ ወሰለም እንዲህ አታድርግ ያ ዑስማን፣ በጀሰድህ ላይ ሐቅ አለ፣ አካልህ ረፍት ይፈልጋል፣ ሐቅ አለብህ፣ አካልህ ላይ ሐቁን መስጠት አለብህ። ባለቤትህ ሐቅ አላት፣ ሐቋን ልትሰጣት ይገባል። ቤተሰቦችህ ሐቅ አላቸው፣ ሐቃቸውን ልትሰጣቸው ይገባል። ወአዕጢ ኩለ ዚ ሐቅን ሐቀህ ነቢ ስ ሰለም። ሁሉንም ባለመብት መብቱን መስጠት መቻል አለብህ፣ ሐቁን ልትሰጠው ይገባል። ቀኑን ሙሉ ጾመህ እየዋልክ ሌሊት ስትሰግድ እያደርክ አካልህንም ጎድተህ ሚስትህንም ጎድተህ ይህ ሊሆን አይችልም ማለት ነው ሰለላሁ ዐለይሂ ወሰለም። በሚቀጥለው ቀን የዑስማን ብን መዝዑን ሚስት ሙሽራ መስላ ወደ ሴቶች መጣች። ሴቶች ጠየቋት ሰሃቦቹ፣ ምን ነው ዛሬ ሙሽራ ሆንሽ? በጣም አምሮብሻል አሏት። አሳበና ማ አሳበ ናስ፣ ሰዎችን ያገኘ አግኝቶን ነዋ አለች። ነቢዩ ሰለላሁ ዐለይሂ ወሰለም ቤት ውስጥ እያንዳንዱ ሰው ቤት ውስጥ እንኳ ያለን ችግር ለእያንዳንዱ ሰው ችግር ምን ያክል ረሕማ እንደነበራቸው፣ ምን ያክል እዝነት እንደነበራቸው፣ እንዴት ይፈቱት እንደነበር እናያለን። ነቢዩ ዓለይሂ ሰላቱ ወሰላም ይቅር ባይ ነቢይ ነበሩ። ይቅር ባይነታቸውን ቅድም አይተናል። ኢዝሀቡ ፈአንቱም ጡለቃ፣ ልባቸው ላይ የሰዎችን ሕቅድ የሰዎችን ሐሰድ የመሳሰለ ጥላቻን ተሸክመው የሚኖሩ ሰው አልነበሩ። ነቢ ሰለላሁ ዐለይሂ ወሰለም ረሒም ነበሩ፣ ወዱድ ነበሩ፣ ሰዎችን የሚወዱና የሚወደዱ ነበሩ። ነቢ ሰለላሁ ዐለይሂ ወሰለም ሙተዋድዕ ነበሩ፣ ትሁት ነበሩ። ነቢዩ ዐለይሂ ሰላቱ ወሰላም ትሁት፣ እጅግ በጣም ትሁት ነበሩ። በአንድ ወቅት ከሰሓቦቻቸው ጋር ገዝዋ በወጡበት ምግብ ማብሰል ፈለጉና ሁሉም ኃላፊነት ተመዳደረ። እኔ ስጋውን አዘጋጃለሁ፣ እኔ ደግሞ አበስላለሁ፣ እኔ እንዲህ አደርጋለሁ። ሁሉም ተመዳደረ። ነቢ ሰለላሁ ዐለይሂ ወሰለም ደግሞ ምን አሏቸው? እኔ ደግሞ እንጨት እለቅማለሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ለሰሓቦቻቸው እንጨት ነቅመው ሰብስበው የሚያመጡ ትሁት ሰው ነበሩ ነቢ ሰለላሁ ዐለይሂ ወሰለም። ቁጭ ብለው የሚያዙ አልነበሩ ነቢ ሰለላሁ ዐለይሂ ወሰለም። ሕይወታቸው ከሌሎች ጋር ፈዋሪቀ ተምይዝ፣ ይህ የሶሻል ስታተስ የሚባለው የማህበራዊ ደረጃ የሚባለውን መጣስ የቻሉ ሰው ናቸው ነቢ ሰለላሁ ዐለይሂ ወሰለም። ትሁት ሆነው ታች ወርደው አብረው ይሰሩ የነበሩ ናቸው። መዲና መስጂድ ሲገነባ ተሸክመው ያመላልሱ የነበሩ ናቸው ነቢ ሰለላሁ ዐለይሂ ወሰለም። ጫማቸውን ይሰፉ ነበር። የሚስቶቻቸውን የቤተሰቦቻቸውን ጫማ ይሰፉ ነበር።
ሊጥ ሲቦካ ውሃ ያፈሱ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ከገበያ ዕቃ ተሸክመው ይወስዱ ነበር። እኔ ልሸከምልዎት ያ ረሱላህ ሲላቸው ሰለላሁ ዐለይሂ ወሰለም አንድ ሰሐቢ የዕቃ ባለቤት በመሸከም ተገቢው እሱ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እጅግ በጣም ትሁት ነበሩ አለይሂ ሰላቱ ወሰላም። የስነ ምግባር ቁንጮ የደግነት መመዘኛ ነበሩ የሚለው ለዚህ ነው። ታላቅ ሰው ነበሩ ነብዩ አለይሂ ሰላቱ ወሰላም። ነብዩ አለይሂ ሰላቱ ወሰላም ፍትሃዊ ነበሩ። ፍትሃዊ ነብይ ነበሩ። ፍትሃዊነት ሰብአዊ ማንነታቸው ውስጥ እጅግ ጥልቅ ነበር። አንድ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ من كنت جلدت له ظهرا فهذا ظهري فليستقد منه ጀርባውን ገርፌው የማካለ የገረፍኩት ሰው ካለ ይሄው ጀርባዬ ይግረፈኝና ሐቁን ይውሰድ ይላሉ ነብዩ አለይሂ ሰላቱ ወሰላም። አንድ ማዕረካ ላይ አንድ ሰሐቢ ወዱ ወጣ ብሎ ከሶፉ ነብዩ ሰለላሁ ዐለይሂ ወሰለም ሶፍ ሲያስተካክሉ ወደ ውስጥ ገባ ብለው ነካ አደረጉት በእንጨት ሶፍ እንዲስተካከል። አውጀዕተኒ ያ ረሱላህ አሳመምከኝ አንተ የአላህ ነብይ አላቸው። ቂሳስ እፈልጋለሁ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም እሺ አሉት። ይሄው ልብሴ ተገልጦ ስለነበር እንደዚህ አይመታኝ እኔም ያንተ ልብስ ተገልጦ እፈልጋለሁ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ገለጡለት። ሲገልጡለት አቀፋቸውና አለቀሰ። ምን ነው ምን ሆንክ አላቸው። ያ ረሱላህ የሚያዩት ነገር እየሆነ ነው። ወደ ማዕረካ ወደ ፍልሚያ ልንገባ ነው። ከዚህ ፍልሚያ በኋላ ምን እንደሚፈጠር አላውቅም። የህይወቴ መጨረሻ የኔና ያንተ ቆዳ የተነካካበት እንዲሆን ፈልጌ ነው አላቸው ነብዩ አለይሂ ሰላቱ ወሰላም። ነብዩ ሰለላሁ ዐለይሂ ወሰለም ራሳቸውን እንዲህ ለፍትህ ያቀርባሉ። ያ ሰሐባ ደግሞ ሌላ ነበር ሐሳብ። اللهم صل وسلم وبارك على سيدنا محمد وعلى اله وصحبه وسلم። ነብዩ አለይሂ ሰላቱ ወሰላም ቅድም እንዳልኳችሁ በተለያየ ህይወታቸው ውስጥ ረህማ እዝነትን ያንጸባርቁ ነበር። አስተምሯቸው ትምህርታቸው የሚናገሩትም ከረህማ አንፃር ረህማን ፕሮሞት የሚያደርጉበት የሚያበረታቱበት عجيب ነው سبحان الله. فيما رواه الديلمي حديث القدس لا الله سبحانه وتعالى من إله إن كنتم تحبون رحمتي ينين إزنت يمتودوا يمتفلقوا كهنا فارحموا خلقي فتقرانا إزنوا اللاتشو أنين لازم اللاتشو بل إلى حديث لاي ارحموا من في الأرض يرحمكم من في السماء مدر لا يالوت فتقران إزنوا سماي لا يالو الله ياسم اللاتشو زنج إزنت لعند مهبرسة እጅግ በጣም ወሳኝ ነው አخوات እጅግ በጣም ወሳኝ። አገራችን ውስጥ በተለያየ አካባቢ የሚፈጠሩ ችግሮችን ዋነኛ ምክንያታቸው የእዝነት እጦት ነው። ሰዎች እንደ ሰው ልናዝን የሚገባን ከሰው ልጅ አልፈን ለእንስሳ ጭምር ነው። ለእንስሳ ጭምር ነው እንድናዝን አላህ Subhanahu Wa Ta'ala የሚፈልገው። ኢስላም የሚያስተምረን ያንን ሰውነትም ጥጉያ ከሰው ልጅ አልፈን ለሁሉም ፍጡራን አዛኝ መሆን ስንችል ሁሉንም ፍጡራን በአላህ ፍጡርነታቸው ስንወዳቸው የምንጠላባቸውን ነገር ደግሞ ከሰዎች የማንፈልገውን ነገር ልናርምላቸው አምሩ ቢልማዕሩፍ ወነህይ ዐኒል ሙንከር በመልካም ነገር ማዘዝ ከክፉ ነገር መከልከል የህይወት ተልኳችን ሆኖ ተደርጓል። ሰዎችን እንመክራለን፣ ያም መጥፎ ነገር እንዲከለከሉ እናደርጋለን። ከዛ ውጭ ግን ሰዎችን በሰውነታቸው الناس عيال الله የአላህ ቤተሰቦች ናቸው።
አላህ Subhanahu Wa Ta'ala የፈጠራቸው ናቸው ልናዝንላቸው ተገቢ ነው ይርሐሙ መን ፊል አርድ ይርሐሙኩም መን ፊስ ሰማእ በሰማይ ያለው ያዝንላችሁ ዘንድ በምድር ላሉት እዘኑ ይላሉ ነብዩ አለይሂ ሰላቱ ወሰላም በአንድ ወቅት ነብዩ አለይሂ ሰላቱ ወሰላም አንድ ሰሃባ እየሮጠ እየሳቀ ወደሳቸው መጣ የመጣው ምን ሊያበስራቸው ነው ጂሃድ ወደ ፍልሚያ ለመሄድ የአላህን ዲን ለመከላከል በሚደረገው ፍልሚያ ላይ ለመሳተፍ መጣው ወላጆቼ እያለቀሱም ቢሆን ትቻቸው መጣው የው ዝግጁ ነኝ አላቸው ነብዩ አለይሂ ሰላቱ ወሰላም ምን አሉት ارجع اليهما فاضحكهما كما ابكيتهما ተመለስ ወደ እነርሱ ሂድና እንዳስለቀስካቸው አስቃቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም እነሱ ጋር ሌላም ሰሃቢ ማን አለ የተወከው ሲሉት እናት ያለች ደካማ እናቴ اذهب اليها ወደሷ ተመለስ ያንተ ትግልህ ፍልሚያ እሷ ጋር ነው እሷን ተንከባከብ ብለውታል ነብዩ ሰለላሁ ዐለይሂ ወሰለም كان ارحم الناس ምናልባት የሰው ኃይል እጅግ በጣም በሚያስፈልጋቸው ጊዜ ሊሆን ይችላል ነገር ግን የነኛ ወላጆች እንባ ይህንን ሰው ወደ ዘመቻ ይዘውት እንዲሄዱ አላደረገም አልፈቀዱም ነብዩ ሰለላሁ ዐለይሂ ወሰለም ሂድና እንዳስለቀስካቸው አስቃቸው አሉት ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም በእዳ የተያዘው ሰው እንኳን በእዳ የተያዘ ሰው መክፈል አልችል ብሎ ሲጨናነቅ ጊዜ ማራዘም መስጠት አብሽር ቀስ ብለህ ትከፍለኛለህ ብሎ ጊዜ መስጠትን አስመልክቶ ለዚህ ባለ ዕዳ ማዘን እንኳን ያለውን ፈዲላ ታላቅ ክብር ነብዩ ሰለላሁ ዐለይሂ ወሰለም ይጠቅሱታል من انظر معسرا ووضع له በጣም የተቸገረ ለመክፈል ፈልጎ አጭበርብሮ በዛ ይቀር አይደለም ለመክፈል ፈልጎ አልችል ብሎ የሚቸገርን ሰው ጊዜ የሰጠ ሰው ወይም ደግሞ አውፍ ያለ ሰው أظله الله يوم القيامة تحت ظل عرشه يوم لا ظل إلا ظله يسوط الانجيل لا ترى በሌለበት እጅግ በጣም ከባድ ጊዜ በአርሽ ጥላ ስር አላህ ያጠለዋል ነብዩ አለይሂ ሰላቱ ወሰለም من أراد أن تستجاب دعوته النبي صلى الله عليه وسلم إلى حديث الله دعاء الله እንዲቀበለው ዱዓውን አላህ እንዲቀበለው የፈለገ ሰው وأن تكشف قربته مكراو كسو እንዲነሳለት የፈለገ ሰው فليفرج عن معسر دين نوربت የተቸገረን ሰው ይገላግለው ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም በሐዲስ القدس እንደዚሁ እንዳስረዱን يا ابن آدم إلى الله أنت يا آدم ልጅ ሆይ ተመልከቱ እዝነትን ሶሻል ፋብሪኩን ይሄ የማህበረሰብ ትስስርን ማጥበቅ ምን ያክል በእስልምና ቦታ እንዳለው የሚያሳይ ሐዲስ ነው አንተ የአደም ልጅ ሆይ መሪቱ ወለም ተዑድኒ ታመምኩ ግን አልጠየከኝም ይለዋል አላህ ታመሜ ለምንድን ነው ያልጠየከኝ قال يا رب كيف أعودك وأنت رب العالمين እንዴት ልጠይቅህ እችላለሁ ጌታዬ አንተ የዓለማት ጌታ ሆነ قال أما علمت أن عبدي فلان مرض فلم تعد አታውቅም እንደ ገሌ የሚባል ባሪያዬ ታሞ ሄደህ እኮ አልጠየቅከውም ይለዋል አላህ أما علمت أنك لو عدته لوجدتني عنده አታውቅም እንደ እሱን ብትጠይቀው ኖሮ ታሞ ያለ ብትጠይቀው ኖሮ እኔን እኮ እዛ ታገኘኝ ነበር ይለዋል አላህ يا ابن آدم استطعمتك فلم تطعمني أبلاني بيه ساتبلاني كو كره يلوال الله يا رب كيف أطعمك انديت العبلاه جلالو وأنت رب العالمين أنت يا علمات جيتا هنا هي انديت جلالو قال أما علمت أنه استطعمك عبدي فلان فلم تطعمه أما علمت أنك لو أطعمته لوجدت ذلك عندي እገሌ የሚባል ባሪያዬ አብላኝ
ራበኝ ብሎ ወደ አንተ መጥቶ ሳታበላው እኮ ቀረ ብታበላው ኑሮ እኔ ዘንድ ታገኘው ነበር ምንዳህ ይለዋል አላህ Subhanahu Wa Ta'ala። ነብዩ አለይሂ ሰላቱ ወሰላም በህብረተሰባችን ውስጥ እዝነት እንዲሰራጭ እንዲስፋፋ እንድንተሳሰር እንድንተዛዘንና እንድንደጋገፍ በተለያየ መልኩ ነው ያስተማሩ ነብዩ አለይሂ ሰላቱ ወሰላም። እሳቸው ኖረው ነው ያሳዩ። አንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ከፈጅር ሰላት በኋላ ቁጭ ያሉና ሰሃቦቹን ምን አሏቸው? መን ዓደ ሚንኩም መሪዳን ማን ነው ዛሬ በሽተኛ የጠየቀው? አቡበክር ረዲየላሁ ዐንሁ አና ያ ረሱላህ እኔ ነኝ የጠየቅኩት። ማን ነው ጀናዛ የሸኛው? ነብዩ ሰለላሁ ዐለይሂ ወሰለም እኔ አሉ አቡበክር ረዲየላሁ ዐንሁ። መን አስበሐ اليوم صائما ዛሬ ጾመኛ የሆነ ማን ነው አሉ። እኔ አሉ አቡበክር ሲዲቅ ረዲየላሁ ዐንሁ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እነኚህ ሶስት ነገሮች በአንድ ሰው ላይ በአንድ ቀን አይሰበሰቡ ኢላ አድኸለሁ ላሁ ጀና ጀነትን አላህ ያስገባው። ነቢዩ ዓለይሂ ሰላቱ ወሰላም የታመመን መጠየቅን ጀናዛ መሸኘትን ከጾም ጋር አንድ ላይ አድርገው ነው ያመጡት። ህብረተሰቡ ውስጥ መተዛዘን፣ መከባበርና ትስስር መስፈን የጀነት መንገድ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ከአቡበክር ጋር በተገናኘ ያየነው ታሪክ ያስተምረናል። ነብዩ ሰለላሁ ዐለይሂ ወሰለም ያንን ነበር እያስተማሩ ያለው ማለት ነው።